የሚችለው በዘንድሮ ውድድር ዓመት ማንቸስተር ዩናይትድ እንዲሻሻል ካደረጉት አንዱና ወሳኝ ነጥቦች መካከል የሰነ ላማንስ ብቃት ሊነሳ የሚገባው ነው። ግን ሶፊ ለቡድኑ የሰጠው መረጋጋት አይ እኔ ማንቸስተር አንደኛ ግብ ጠባቂ ያስፈልገዋል። ለምንስ እኔ አሁን ማለት እንደ ምርጫ ብጠይቀኝ አሁን ጎበዝ ነው፣ ንቁ ነው፣ ወጣት ነው። ግን እንደ ዴቪድ ራያ አይደለም። ማይካድ ነገር ነው። እንደ ዳናሮማ አይደለም። ያስፈልገዋል ግብ ጠባቂ ማንቸስተር ዩናይትድ ስቲል ያስፈልገዋል። የማዕዘን ምት እኮ አሁንም ተቆጥሮበታል እኮ ማንቸስተር ዩናይትድ ባይንደርም ተቆጠረበት። ኮስቶላስ ያስቆጠረው ጎል እንዴ ታዲያ ኦናናን ተቆጠረበት ማለት ግን መለኪያው ኮርነር አይደለም። እሱ ግን የኮስቶላስ ኳስ ሞር ተከላካዮቹ ቅጣት ምቱ ራሱ ቅጣት ምቱ ጥያቄ አይ በረኛ ያስፈልገዋል። ማንቸስተር ዩናይትድ ንቁ ነው ምናምን ይሄ ተወርቶለታል ምናምን ሽማይክል ምናምን አስተያየታችሁ ምናምን ሊያለቃ ይችላል። ግን ማንቸስተር ዩናይትድ ማይዋሽ ነገር እንደ ዳናሮማ እንደ ዴቪድ ራያ እንደ አሊሰን ቤከር አይነት በረኛ የለው እስቲል ያስፈልገዋል። እንደውም ስሙ ከኤሲ ሚላን ግብ ጠባቂ ተያይዟል እኮ ማክመኛን አንደኛ በረኛ የለው ማንቸስተር ላይ ማርክ ቴርስቴጋርን ማግኘት ይችላል። ቴርስቴጋርን በውሰት ለመልቀቅ ባርሴሎና ተፈቅዷል። ማድረግ አለበት። አዎ እንዴ እውነት እንዴ ግብ ጠባቂ እኮ የአንድ ክለብ ምሰሶ ነው። አዎ እኔ ላማንስ ግን አሁንም ለማንቸስተር ዩናይትድ መሻሻል አንዱ ምክንያት ነው ብዬ ነው የማምነው። ባለፉት 3 ተከታታይ ጨዋታዎች ድል ሲያደርጉ ጎል ላይ የነበረው እሱ ነው። በ3ቱም ተከታታይ ጨዋታዎች አሸንፈዋል። የሰንደርላንዱ ክሊንሺት፣ ከዛ በተመሳሳይ ሊቨርፑልን ያሸነፉበት አዌይ፣ ቅዳሜ ዕለት ደግሞ ብራይተን ያሸነፉበት ጨዋታ ላይ እሱ ነው የነበረው እና ሚናው ቀላል እንዳልሆነ ማሳያ ነው። እዚህ ቦታ ላይ በሰላመንስ ቦታ ላይ ኦናና አሪያን ባይንደር ቢሆኑ ማንቸስተር ዩናይትድ ጣጣ ውስጥ ሊገባ የሚችልበት እድል ሊኖር ይችል ነበረ ብዬ አስባለሁ እና የላመንስ ሙለታ ቀላል አይደለም። በዚህ በአሁኑ